ኦሮሚያ ምድር ላይ አሰላፊ በስቶ ተካፋይ ማሞ ወሰሞ ወገነገ አንዱፍተን ሆታ ሀገነምኒ ዱፉ ሙዚቃ ፈናን ሲናፈራ ይሄ ሙዚቃ እጋብዛችኋለሁ ዛሬ በአማርኛ ነው ስለዚህ ትንሽ እስቲ ቢልድ ያርግ ይሄ ሙዚቃ ጋብዛችኋለሁ ዛሬ ብዙ ምን እንነጋገረው ነገር አለ ይሄ መልእክት ብዙ አክቲቪስት ባዮኖች አሉ ዘንድሮ ይሄን ሳምንት ቴምፕሬቸራቸው አፕ የሆነ ሐሚድ አህመድ ወሳብ ሀብሮ ሞ ሰው ለሰው መዳኔ አለው ጥሩዋጋ ይምጣና ወሊ ዴቢና አራዋን ሄዱ ዋንዱ በኑ ጅራ ቶርባን ኸና አክቲቪስቶታ ወረ ኢፊንጆ ጅራ አክቲቪስቶታ ፌስቡክ ታኒ አክቲቪስቶታ ሲያሳ ታኒ አዳን በይነ ሃዮታ ኸኛረቲ መተረባሃ ጅራኒ ኦብሲኔኒ ውሰንጀኔ ዲፍኔ ጅራ ኑቲስ ጋማ አፋን ኢሳን በኸኒን ኢቲሙ ቀብና አራንተና ani sangan da capsatu manga afana marati ni tima hagasu haga namni sasenu muzika kana da gefada akas ya irashi no mafshir እስቲ ገባ በሉ ዛሬ በአማርኛ ነው ፕሮግራሙ የአማርኛ ነው ሰሞኑን ማት አክቲቪስት ባይኖች የሚሉት ከባድ ጦርነት ከፍተዋል እና እስቲ ለምንድን ነው ጦርነቱ የተከፈተው አብረን እናያለን እስቲ እስከዛ አንዳንድ ሰው ሲገባ ይሄ ሙዚቃ ጋብዣቸዋለሁ tutukan indende nyo akana alifna malu setambo ኦሮሚያ ምድር ላይ አሰላፊ በስቶ ተካፋይ በኩና ገራሲያ ጉበት ወድናገር ሰፋና ቆጨን የቆይ ኦሮሚያዊነቴን እወደዋለሁ አካና ራኮባስ ሉቾ በገነጋ አንዱፍቴ እንኳን ደህና መጣ ይታየኛል የኦሮሚያ መሬት ገነት ምድር ላይ ኦሮሚያዊነቴን እወደዋለሁ ሰማይ ይታየኛል ንጉስና ዝናብ ይወርዳል ከላይ ያን ጊዜ ቤቴ ከብሔር ጋር ተፋቅሮ ይኖራል ያን ጊዜ አማራ ከጫና መለየት ይቀራል ኦሮሚያዊነቴን እወደዋለሁ Arre
dala eenyu taane hundinuu odeeffataa je daawitoo galatoonfachuun fedha arraantana ilmaan oromoo guutuu addunyaarra kan jirtan kan biyya alaa alii oromoo firoottan oromoo warreen afaan oromoo dubbatan hunda toltu oromoo warri feetan arrallee nageenya kiyya onni irraa ka burqe isin bira hagoon isin ja'a torbaan kana duula cimaa deemaa jira duula sanigaa nutilleen daawwachaa turre anilleen baga nagaan dhuftanii isin ja'a arraantana iyyoobillee baga nagaan dhufte torban sadi booda isin deebi'ee yeroo hedduu afaan oromootiin viidiyoo dalagoo ture dhiyootana arrammoo afaan amaarifaatiin dubbachuu barbaada maaliif sagantaan kun jara laallata warra aktivistii finjoo aktivistii jechuun maal jechuun hiika aktivistii kun gosa hedduu jira deebi'anii hayyoota keenya dhaabootii karaa adda addaatiin arraba duulaa deemaa jira mee xiqqoo wanni kun haa qabbanaa'u hafuurri kun nurraa gaddeeba jennee eenaa waan gaddeebuun qabu anilleen arraantana afaan amaarifaatiin caccabsaatumaan irra deemaatumaan isin dabarsuuf yaalii godha warri asirra jirtan sheer godha akka isaan bira ga'u keessattuu gurbaa yoonii maggaanyaa jaan tokko jira intarneetakkaa jira misraaq tajaamtu hin beeku isiin tuni I think oromoo keessa dhalatteensa hedduu yeroo hedduu hayyoota keenya nu arrabsiti oromoolee jillumaan nu arrabsiti daddaboosh nuun jetti waan adda addaa nu arrabsiti namoota tokko jira kilippii kana isin garseetiin kilippii takka isin garsiisee san booda gama gaafii kiyyatti afaan amaarifaatiin tifufa ዛሬ ይሄን ቪዲዮ በቀደም አንዳንድ ሰዎች በአማርኛ ቅዳ ያላችሁ ኮሜንት ጽፉ ነበር ዛሬ ፕሮግራሙ የአማርኛ ነው ሁላችሁም ታውቃላችሁ ምን እየተካሄደ እንዳለ በመጀመሪያ እንኳን በሰላም መጣችሁ ሰላምታዬን አቀርብላችኋለሁ ሁላችሁም የሀገር ልጆች አክቲቪስት ነን ባዮች በፌስቡክ ላይ ሰሞኑን አጨናንቀዋል የስድብ ማዕት ኢሶኬ ሚሳደቡ የሚሰራው ስራ እየሰራ ነው ያለው እና ይሄ ነው እየተካሄደ ያለው አንዳንድ ክሊፕ እስቲ እና የደደብ የዋላ ቀር የምናምን የሌለ የስድብ ማዕት ነው ያለው እሺ ይሁን እስቲ አንድ ክሊፕ ላሳያችሁና አንድ ሁለት ሶስት ክሊፕ ከዛ በኋላ እኔ ወደ እንትኖች እሄዳለሁ ማለት ነው እንግዲህ ራሳችሁን የጀመራችሁት let's listen who is ኦሮሞ ከናንተ አፍ እንስማ ወራሪ ናቸው ዛሬ ኦሮሚያ የሚባለው ክልል ኦሮሚያ ብትንጀ ጥንተ መሰረታቸው እኮ አንዱ ጋር ነው ለዚህ ሊነገራቸው ይገባል ያሁኑ ዘመቻ በአማራ ላይ ያነጣጠረው ያሁኑ ዘመቻ በትግራይ ላይ ያነጣጠረው ኢትዮጵያውያን የሚለው በተለይም አማራዊነት ሊመክት ግድ ይለዋል እና በሀሳብ ላይ የተመሰረተ የኢትዮጵያን ታሪክ ኢትዮጵያን ባህል ኢትዮጵያን ቋንቋ የማያገናኝ አማራው በባህሉ በታሪኩ የአባቱን እንኳን ገዳይ ሲገል ቆንጆ ያነጣጠው በጥይት እንጂ ጡብ ይዞ አያውቅም እና የሀሰት ፈጠራ መሆኑን ትውልድ ሊያውቀው ይገባል አቶ ተክሌ ምናልባት እንግዲህ በህዋት በኩል እንደዚህ ዘርን ከዘር የማጋጨት ስራ ይሰራል የማጥላላት ስራ ይሰራል አንዱን ሆን ብሎ በተለይ በአማራና ኦሮሞ ካልተጋጩ በስተቀር ስልጣን ላይ እንደማይቆዩ በተለያየ ጊዜ አሳይተዋልና ከዚህ ቀደም በህገ መንግስቱ ሳይቀር የኦሮሚያ መቀመጫ አዲስ አበባ ነው ካሉ በኋላ የኦሮሚያ መቀመጫን ወደ አዳማ ሲያዞሩ 400 የሚሆን የዩኒቨርሲቲ ተማሪዎችን ይሄንን ስለተቃወሙ ከአዲስ አበባ ዩኒቨርሲቲ አባረዋል ዛሬ ብዙ የኦሮሞ ሊቃን ስለዚህ ጉዳይ መናገር ባይፈልጉም በቅርቡ እንደምንሰማው ኢንጂነር እሺ እንደዚህ ነው ያለው ከውህንድ ውቅያኖስ ወዲህ ነው የመጡት እሺ ይሁን እስቲ አሁን ልጆቻቸውን እንስማ አንተ በምትሰብከው ስብከት ኢትዮጵያ አትፈራርስም በታምር ኢትዮጵያ አትፈራርስም ኢትዮጵያ አትፈራርስም በኦሮሞ የዶክተር እብዶች ኢትዮጵያ አትፈራርስም በኦሮሞ የተበሻቀጠ አስተሳሰብ ባለቤት የሆኑ ምሁራን ተብዬዎች በ50 ደቂቃ በደሰኮሩት ዲስኩር የፈራረሰች አላችሁ የወራረደች አላችሁ አትወርድም የአባቶቻችን ልጆች ነን የናንተ መቃብራችሁ ይቆፈራል እንጂ ኢትዮጵያ ለዘላለም በክብር ትኖራለች ይሄ ሰንደቅ ዓላማ ከፍ ብሎ ይውለበለባል ይሄ ሰንደቅ ዓላማ እሺ የአባታችን ልጆች ነው አለው የቅድሙን አባቱ እሺ ዮኒ ማኛ እናዳምጠው ዮኒ መጋኛው ነው እዚህ አጠገብ ሲደፋው ያየ ያላመቅ የዛሬ 100 ዓመት ኢትዮጵያን ገሎብኛል ይያል አሜን የኦሮሞ ልጆችን ጡት ቆርጦብኛል ይያል ሙርት ይዛል
ይሄ ነው በሳይኮሎጂ ቶርች መደረግ ቆይ እያላችሁ ማለት ሙልጭ አርጎ እየገደለ ጭፍጭፍ እያደረገ ምንም አታመጣም እያለ የወያኔ መንግስት ምን ይለዋል እንደው ማስተር ፕላኑ መልሱ ወያኔዎች እንደው በመድኃኒዓለም ምን እንደሚያመጡ ማየት ፈልጋለሁ ወያኔ መልሹ እንደው ወደኛ አይደለሽ ወያኔ ታታ የለሽ ማለት እንደው በመብራን መልሹ ማስተር ፕላኑ ምን ይልሻል አቦይታዬ ልክ ሶሪ ታከፋቸዋል ብራችሁ ምናምን አይደል ማንሱት ማስተር ፕላን ለባሉ ድምቀት ምን ይላል ነው ይሄ ነው ዋናው ልዩነታችን ኦኬ አባይ ፀሐይ መልስልን ብሎታል እሺ እና ያለን እስቲ ዮኒ ማኛ እሱ ሐሳቡ ነው የአንድ ሰው ሐሳብ ነው አንድ ምስራቅ ምትባላለች ደግሞ ከኦሮሞ ጭንቅላት ላይ አልወርድ ያለች እቺን ደግሞ አዳምጣት የፈለኩት እነዚህ ውጭ ያሉት ማለት ነው አሁን እንደነኚህ ደደቦች ማለት ሁሉም አይደሉም few of them የተናገሩት ነገር አለ ማለት ነው እዛ ስብሰባ ላይ including ይሄ ደደብ ኦርጋናይዝ ያደረገው ሰውዬ ማለት ነው የሚገርማችሁ እውነተኛ ፖለቲካ መሪ እውነተኛ ለሀገሩ የሚቆም እውነት አገር ቤት ነው ያለው እስር ቤት ነው ያሉት እየተደበደቡ እየተጨፈጨፉ አገር ቤት ነው ያሉት ይሄ ማንም ጥራቅምባ እዚህ መጥቶ ፊት ለፊታችን እየተሟጀሩ ፊት ለፊታችን መጥቶ አሽአው ያሉ እነኚህ ጅቦች ቀን እየጠጡ ለሊት እየመረጨሩ መጥቶኛ ፊት ለፊት የሚናገሩበት ምንም ምክንያት የለም የሚገርማችሁ እውነተኛ ፖለቲካል ፓርቲ እውነት ለዛች አገር ለአገራችን ምንነት ይታስሮ ያሉት ከማንም ዘር ይሁኑ ለማንም እውነቴን ነው እስር ቤት ያሉት ኢትዮጵያ አገር ቤት ውስጥ እየተገደሉ ያሉት እየተጨፈጨፉ ያሉት ናቸው ስለዚህ እኛ እነዚህ መሃይሞች እየሰማን ተምረዋል እያሉ እነኚህ መሃይሞችን እየሰማን እርስ በራስ አንበላላ እሺ መሃይሞች አልሽና ኦኬ እሺ ዮኒ መጋኛ የምትባለው በቀደም ኦሮሞ ለማኝ የለውም አማራና ትግሬ ነው ለማኝ ስትል ነበር ዛሬ ደግሞ ጉራጌ ነው ለማኝ የሌለው ኦሮሞና አማራ ነው ለማኝ ስትል ነበር አንተ ለመጀመሪያ እስቲ አንድ ነገር ልጠይቅ ፌስቡክ አክቲቪስት ማለት ምን ማለት ነው ትርጉሙ መጀመሪያ ላይ የእንስሳት አክቲቪስት አለ የሂውማን ራይት አክቲቪስት አለ የፖለቲካ አክቲቪስት አለ አንተ የፌስቡክ አክቲቪስት ነህ እናቀሃለን
አንዴ ሙስሊም ትሆናለህ አንዴ ጴንጤ ትሆናለህ አንዴ ኦርቶዶክስ ትሆናለህ ማትሆነው ነገር የለም just attention grab attention ለመፈለግ አንዴ ወያኔን ትሰድባለህ አንዴ ኦሮሞን ትሰድባለህ አንዴ ሁሉንም ትሰድባለህ ስማ መታወቅ ከፈለክ ሂድና እንደ ገደል መግባት ይችላል ጉዳዩ ነው እሱ ግን ጀዋር መሐመድ አትበል ጀዋር መሐመድ እኮ he is a political activist man ስማ በፌደራሊዝም በፖለቲካል ሳይንስ ከኮሎምቢያ ዩኒቨርሲቲ ነው እኮ ዲግሪ ነው የወሰደው ዝም ብሎ እንዳንተ እዚህ ፌስቡክ ላይ ለፍልፎ መሰለ እንደ ዲግሪ ያገኘው አንተ እንኳን ዲግሪ ልታገኝ አይደለም የፌስቡክ ዲፕሎማ ማግኘታችን ለምብትል ሁሌ እንደተሰደብክ ነው ያለው ሁሌ ሰው እንዳጣላህ ነው የምትኖረው አንተ ስለተሳሳትክ እኛ አማራዎችን ሁሉንም አንሰድብም አንተ የራስህ እንትን ሊኖር ይችላል ያ እስራኤል ቁጭ ብሎ ምንድነው የሚባለው እነዚህ ደደቦች ዶክተሮች አንተ ነህ ደደብ አብዳችኋል መድኃኒቱ ሰዱ እንቅልፍ አተኙም ጠዋት እየተነሳችሁ ፌስቡክ ላይ ወጣችሁ ኦሮሞ እንደዚህ ሆነ ኦሮሞ እንደዚህ ያረገ እንደዛ ኦሮሞ ማት ዶክተር አለ እንልክላችኋለን ከበጨጫችሁ ዳሴት ልበጭጩ ምንም አልቀራችሁም ኦሮሞ በገዳ ስርዓት የሚተዳደር ህዝብ ነው በመነጋገር የሚያምን ነው ዛሬ ስብሰባ ነገ ትላንት ለንደን ደሞ አትላንታ ላይ ስብሰባ ይኖራል ይቀጥላል አይቆሙም እንደዚህ ይሄዳል እንግዲህ ሆዳችሁ ይረር እንግዲህ ምን ታመጣላችሁ አናስፈቅዳችሁም we have universal human right we have a right ዛሬ እኔ 10 ሰው እየስብሰባ ማድረግ ብለው ማን ይከለክለዋል እኔ ዛሬ ከሰደብኩ ኦሮሞ ወክያ አይደለም ሰደበው እሺ አንድ ሰው ሰደበ ብለ እቺ ደግሞ ማነች አሮን ነው ወለጋ ውስጥ ነው ያደገችው ኦሮምኛ ነው የምትችለው እንጂ ውሸቷን አንዴ እነዚህ ደደቦች ትላለች አንዴ እነዚህ ምናምን ኦሮሞን አይሰድቡም እንደዚህ ከየት ነው የመጣችሁ በእናታችሁ ስትነሳ በአማርኛ እኛ ምናወራውን ሰምታትውልና መሳረብ ብቻ ስራዋ ካበዳችሁ ሐኪም ቤት ግቡና መድኃኒት ይታዘዝላችሁ ማአት የኦሮሞ ዶክተሮች አሉን በቃ that's it ሃይ ደሞ ያልተማረ ትላላችሁ አክቲቪስትም ከሆነ I love man ነው እንትና I respect him ታማኝ በየነ I respect him he's good ኦባንግ ሜንቶም he's a good okay let's fine ግን እንደዚህ እየተሸፋፈነ አይደለማ እንነጋገር እውነቱን እንነጋገር ደሞ እኮ ሰሞኑን ፌስቡክ ላይ ተወጡና ስለ ኢትዮጵያ አንድነት የሚወዱት ያው አንድ ኢትዮጵያ ማን ነው የደሩ ነው የሚባለው ኢትዮጵያ አንድነት የሚወድ መጣ ይላል ደሞ ስማ ኢትዮጵያ አንድነት የሚወድ ሰው እውነቱን ታሪክ እየተሸፋፈነ ሳይሆን እውነቱን ቁልጭ አርግቶ ምሁሮች አሉን ማአት ምሁሮች ፕሮፌሰር ዶክተር እንዳለ የአሜሪካ ዩኒቨርሲቲ የሚያስተምሩ የኦሮሞ ልጆች ናቸው እንነጋገር ከተባለ ዶክተሮቹ እንዳሉ ኦሮሞዎች ናቸው ቁጭ ብሎ የአማራ ሊቃን ይምጣ የኦሮሞ ሊቃን ይምጣ ቁጭ ብሎ ይፍቱት እንጂ አንተ እዚህ ፌስቡክ ላይ ቁጭ ብለ ስላስቦካ ስለጮክ እኔ ባንዲራ ይዤ እኔ ይሄ ባንዲራ ነው እኔ የሚወክለው እሺ ምን ታመጣለህ ትፈነዳለህ ከፈለክ ያው ባንዲራ ይሄ ነው I have a right ምን ችግር አለው ሃይ ዛሬ ሰላማዊ ሰልፍ ሚኒሶታ ላይ ታችኋል አትሊስት ኢትዮጵያ ይሸታል ምንም አይልም ለምብትል ኦሮሞ አለ አፋር አለ ሲዳማ አለ ኦጋዴን አለ ትንሽ ይሻላል እናንተ ኢትዮጵያ ነው የሚባለው በቃ የኢትዮጵያ ባንዲራ አንድ 10,000 ከቻይና ኦርደር ታረጉና እንዳለ ትበትኑትና ዲኮሬት ታረጉትና ያ ነው ኢትዮጵያ በቃ that's it ሌላ ኢትዮጵያ አይደለም ኢትዮጵያዊነት ከተባለ እንደዚሁ በፌስቡክ ላይ በመጮህ ሳይሆን ቁጭ ብሎ ሊቃኖች ተሰብስበው በመነጋገር ነው እንጂ የሚፈታው እናንተ እኮ አሁን ኢንዳይሬክትሊ እኮ ለወያኔ ዱላ ያያረጋችሁት ነው እኮ ወያኔ ነው እኮ ያገዛችሁት ያላችሁት እንዳንተ እዚህ በመተለፈልፉት ወያኔ ደስ ብሎት የእናንተን ቪዲዮ እየወሰደ እዛ ያሳየናል በማወቅ ሆኖ ባለማ ጠባብ ስለሆናችሁ ነው እንጂ ብታውቁ ኖሮ የፖለቲካ እንትን አይምሮ ብኖራችሁ አታወሩም ዛሬ አንድ ሰው ሲናገር ይሄ ሰው የራሱን አይዲያ ነው የተናገረው ብላችሁ ማለፍ ከዛ ሌላው ማለት እንዳለ ዶክተሮቻችን ላይ ፕሮፌሰሮች ያለ ስማ አንተ እኔን ስደበኝ እንጂ ዶክተሮቻችን መንካት አችልም እሺ ምሁር ናቸው PhD ይላል ደሞ እንዳንተ በፌስቡክ PhD ያገኘ ተምሮ ነው እኮ PhD የሚይዙት የኛ የኦሮሞ ምሁራኖች አንድ PhD ያለም ደሞ ያላቸው 4 5 10 ያለው PhD ያለው አለ ምን ታመጣለህ ሂድ አሜሪካ ኤቭሪዌር
በቀደም አስጠራን ምን ትፈልጋለህ everywhere ምን አስጠራችሁ እኛ ነን በቃ ዳሴ ምን ታመጣለህ ፈንዳ ከፈለክ you have to respect us እኔ ኢትዮጵያዊ ነኝ ለማለት የግድ አረንጓዴ ቢጫ ቀይ ይዤ ካልሄድኩ አንድ ኢትዮጵያ ካላልኩ አልችልም ቅድም አባቴ ያለው ሰምታል አለም እናንተም ልጆቻችሁ የነሱን ነው ያመጣችሁ ያላችሁት ኢትዮጵያ አንድነት ኦኬ ኢትዮጵያ አንድነት አው የታለ እኔን ኦኬ እኔንም አፋሩንም ሶማሌ ሁሉንም ይወክል መሆን አለበት ዝም ብሎ ከመሬት ተነስተው ያ ይመጣና ኦሮሞ እንደዚህ ሆነ ኦሮሞ ይስራ በቃ that's it we need it we want to work we want to talk አንተም በአማራ ዛሬ እኮ ይው ማህይምነታችሁ እዚህ ውጭ ሀገር የሞላችሁት የዛሬ 30 አመት መታችሁ የዛሬ ስንት አመት መታችሁ ልክ በዱሮ የዱሮ ያምባላምበሳውን ባንዲራ ይዘ ያኛውም ያን ባንዲራ ይዞ it's okay you have a right I don't blame you I don't have no problem ያን ባንዲራ ይዘ ከሄድክ ችግር አይደለም መብት አለ አሜሪካ ውስጥ ነው ያለው ግን ሌላውን አታስገድድ ሌላውም የፈለገውን ባንዲራ ይዞ መሄድ መብቱ ነው ዛሬ እኮ አማራ ክልል ውስጥ ብትሄዱ እኮ በአማራነታቸው እኮ ይኮራሉ what's the big deal ኦሮሚያ ክልል እኮ በኦሮሚያነታቸው ነው የሚኮሩት that's it ያም ኦሮሞ ነኝ ብሎ ነው ያደገው ያም አማራ ነኝ ብሎ ነው ያደገው በአማራነታቸው ይኮራሉ ለዛ ነው እንትን ላይ ሶሊዳሪቲያቸውን ያሳዩ ደግሞ አንዳንድ ሰሞኑን ጭንቅላቴ እንትን ያደረገኝ መሞት ብቻ ነው ኦሮሞ መሞት እንዴት ነው ኦሮሞ ይሞተው why we don't talk the truth አያችሁ የኦሮሞ ትግል ስትራቴጂ ያዘ ሁሉ ነገር መንገድ ይዞ ሄደ ነው በሰላም ተጀመረ 10 ወር ብኑ በሰላም ሄደ ተገደልን አው በቪዲዮ እንትን አለን ቪዲዮ ባካፕ አለን ፎቶ ባካ አው ተገድለናል that's true ግን መጨረሻ ላይ እስር ቤት ውስጥ ከነ ህይወታችን ሲያቃጥሉን ኢሬቻ ላይ እንደዛ ሲገሉን ያኔ እኛም ከፈልን ለምሳላችሁ አንድ ሰው በሰላማዊ ሰልፍ መብቱን ሲጠይቅ ያ መብት መንግስት የሚገለው ከሆነ የሚመታው ከሆነ ወደ ስትራይክ መቀየር ይችላል አያችሁ ኦሮሞ ስትራቴጂ በአንድ የዘለን ኦሮሞ ሪቮሉሽን አላልንም ኦሮሞ ሬዚስታንስ አላልንም ሃይ ዛሬ ኢትዮጵያ የምትሉ ያኔ ጎንደር ላይ የኦሮሞ ደምደሜ ነው ሲሉ ሲወጡ ሁሉም ኢትዮጵያ ተታችሁ እኔ ጎንደሬ ነኝ እኔ አማራ ነኝ እኔ ምድርቅሼ ነኝ ስትል አልነበረም እንዴ ጉራህን ስትነፋ ነበር አማራ ነኝ ስትል ነበር አሁን አማራ ጸጥ ሲል ኢትዮጵያ ነኝ ትላለህ we don't mind I don't discriminate nobody እኔ አንድ ሰው በአማራነቱ እየኮራ በአማራነቱ ቢሄድ I don't mind ግን ኦሮሞ በኦሮሞነቱ ከሄዱ he has a right you have a right I have a right ግን ሸፋፍ ናችሁ ታሪኩ እንደ አደባብሳችሁ ተነሱና ኢትዮጵያ አንድ ብለን እንሂድ ይሄን ባንዲራ አስቀምጡ አንዱ ደግሞ እዚህ አክቲቪስት ነኝ ባይ አለ ደግሞ ናስቲ ያኔ ኢሬቻ ላይ ሰው የሞተ ጊዜ ናስቲ እንውጣ ስንለው አይ እኔ አልወጣም ለምን ኦሮሞ ኮሚኒቲ ስላለ ነው ኢትዮጵያ ኮሚኒቲ ብሉ እዚህ ላይ ወጥቶ በጆሃር ላይ አፉን ይፈታል ጆሃር መሐመድ ህዝቤን መልሰው ህዝባችንን መልሰው የትኛው ነው ህዝብን ባሪዎችን አትልም እንዴ ማን ነው ህዝብ ለምን አልወጣም ታዲያ አንተ የኦሮሞ ሚል ስም ተጣልታለም እንዴ የቀረበው ከዛ እንትን ላይ እውነቱን እንነጋገር ከተባለ እና ዝም ብላችሁ ጉራችሁን አትደነፉ እኛ ትንሽ ይሄ ቴምፕሬቸሩ ይወረድላችሁ ብለን ዝም አለ ዮኒ መጋኛውም ደሩ ዛሃረሩም እቺ ምስራቅ ምትባለው አንድ መስፍን አለ ደግሞ አሮ ነው መስፍን ፈይሳ ነው የሚባለው እኔ አሮ ነው ከቸርች ስራ አግኝቶ አሳድጎት ይሆናል እንጂ there is no way ኦሮሞን ቁጭ ብሎ ሶሻል ሚዲያ ላይ አይሳደብም there is no way አይሳደብም እና እንደዚህ የመጣችሁ አፋችሁን ስትፈቱ ዝም አልናችሁ እስቲ ቆይ እነዚህ ሰዎች ቴምፕሬቸራቸው ትንሽ ከፍ ብሏል አንደርስታንድ ያደርጋሉ እስቲ እንተዋቸው ብለን ዝም አልን ጭራሹንም እኮ ባሰባችሁ ዮኒ አንተማ መጋኛው ልታብድ ነው እኮ ምን ቀረ በቃ ጨርቅ ልጥል ነው እኮ ትንሽ እቺን ፎሎወር ቢልድ አረክሽ አንዴ ኦሮሞን ትመታለ ክርስቲያን ትሆናለ ሙስሊም ትሆናለ ያ ስትል ሰው አገኘ ትንሽ በቃ ያን አግኝተ ትዘላብዳለ ያኛው ትዘላብዳለ እኛ ግራ ገባን እኮ አይ ኦሮሞ አሉ ዶክተሮች አሉ ማን ደደቦች ይላል ማን ነው ደደብ አንተ ነው እኮ ኦሮሞ በገዳ ስርዓት የሚተዳደር ሰው ነው እኮ በመነጋገር የሚያምን ነው እኮ
ለዛ ነው እኮ እኛ አሁን እንዳለ የኦሮሞ ፓርቲዎችን አንድ ላይ አሰባስበን ምንድነው ለነገ ኦሮሞ ምንድነው የሚያስፈልገን ነገ ኦሮሞ ምን አይነት አገር ነው የሚፈልገው ለብቻው ነው የሚፈልገው ከሌላው ህዝብ ጋር ነው የሚፈልገው ገና ይሄ ጅማሪ ነው አሁን ነው የጀመርነው እንዴት ነው መሄድ ያለብን ኦኬ የራሳችንን መንገድ ይሄን ነው የምፈልገው እኛ ሰው አበጅቶልን የሚያመጣ ኢትዮጵያ አንፈልግም ከዛሬ በኋላ ዳሴት ወያኔ ኦፒዲዮን ለጥፎ አመጣ አልተቀበልንም ያው ምንም አልሰራልንም አሁን ደግሞ እናንተ በራሳችሁ መቀየስ ትፈልጋላችሁ your own way no አንተ ከኔ ጋር መነጋገር ከፈለክ የኦሮሞ እንዳለም ይወክል ሰው አምጥተ ነው የዛኔ ነው ደግሞ ጠብቁን እኛ እስክንጨርስ ጠብቁን ያኔ እኛ ተነጋግረን ጨርሰን ምን ፈልገው መንገድ ካዘጋጀን በኋላ አብረን መነጋገር እንችላለን ያለ በለዚያ እንዲሁ ከመሬት ተነስታችሁ ኢትዮጵያ ሊገነጣጥሏት ነው መጽሐፍ ቅዱስ ነው እኮ ኢትዮጵያን የጠበቃት አትገነጣጠልም እነሱ ነው የሚገነጣጠሉት ይሉኛል ስማ ሚኒሊክ ጅቡቲ ለምን ሰጠ ታዲያ መጽሐፍ ቅዱስ ላይ አትገነጣጠልም ካለ ወያኔ ለምን ኤርትራን ገንጥሎ ሰጠ ይገነጣጥላቦ ኦሮሞ ለመገንጠል አይደለም ኦሮሞ እናንተ ወያኔ የገነጣጠላትና ወያኔ በታተናትን አገር ነው ሊመልስ ይሄድ ያለው ለሁላችንም ምትበቃ አገር ነው ያለን ለሁላችንም የሚበቃ ባህልና መብት ነው ያለን እናንተ እኮ የገዳን ስርዓት እኮ የምትቃወሙ ሰዎች ናችሁ እኮ ማህይሞች የገዳን ስርዓት እኮ ዛሬ አሜሪካና ዓለም በሙሉ በገዳ ስርዓት እየተዳደረ ነው ያለው በዲሞክራሲ የሁሉም መብት የሚጠበቅበት የዛፍ የሰው ልጅ የእንስሳት የሁሉም መብት በየ4 አመት 10 በየ8 አመቱ በገዳ ስርዓት መሪ እየወረደ የሚቀያየርበት ስርዓት ነው ያለን ሚያኮራ ስርዓት አንተ የለመርከው ባላንበሳው ነው መስቀል ያለውን ባላንበሳውን ባንዲራ ዛጋት አስቀምጥና እስላሙን የሚቃወም ያ ነው ያንተ እንትን እሱ ነው ታዲያ 44 አመት አስተዳደረ ያኛው 117 ይሄ 120 ነው ኦሮሞዎች ዛቻ ሀገር ላይ ሲወጣ will be peace man peace ነው የሚወርደው ዛ ኢስት አፍሪካ ላይ የተማሩ ምሁር ያለው ኦሮሞ ነው ኦሮሞ ብቻ ነው አማራም ሊኖረው ይችላል ግን ኦሮሞዎች ደደብ ነው ለምትሉት ነው ይሄ የምነግራችሁ እናንተ የፌስቡክ አክቲቪስቶች ነው you guys are not political activists you guys are Facebook activist ማለት ዝም ብሎ እዚህ ላይ መጥቶ የሚለፈልፍ ሜካፓቸውን ተቀብቶ ያም ጺሙን እንትን ያረግና ከረባቱን ያረግና ኮፊያውን ያረግና ተዘጋጅቶ ምን ልናገር ምን ብለው ወደደው ይላል ዮኒ መጋኛው ያቺኛው መስከረም የምትባለው ሜካፓውን ተቀባና ምን ማብራታን አስቀምጣ እንደ ዲኮሬሽን ቁጭ ብላ ኦሮሞ ስትል ፈንጂ አቦ ለምን አትፈነጂም ለኛ ካልሽ እኔ ነኝ ልክልካችሁ ምነግራችሁ እሺ የኛ ምሁሮች አይናገሩም ስራ ፈታ አይደለም እነሱ እንትን ስራ እየሰሩ ነው ስራቸውን ጀዋር መሐመድ ትላለ ሌላውም ትላለ ጸጋይ አራርሳ ዶክተር ጸጋይ ትላለ ሁላቸውም the best they are a doctor they are politician they are everything you will see peace የሚመጣው በዚህ መንገድ ነው ሁሉም መነጋገር ይጀምር ግን እንደዚህ የሸፋፈንን አስቦክተናችሁ ሰድበናችሁ እናንተ ገነጣጣይ ናችሁ ብለን ይሄ ኢትዮጵያ ባንዲራ አስይዘናችሁ በግድ ትወጣላችሁ አንድ ኢትዮጵያ ብለን come on man አንድ ኢትዮጵያ ማለት ዛሬ ትንሽ 10% ሽታውን አይቻለሁ ሚኒሶታ ላይ የእንትን ባንዲራ አይቻለሁ ዛሬ እዛ ላይ የኡጋዴን ኢትዮጵያ ባንዲራ የኦሮሞ ባንዲራ የማን ነው ደግሞ የቤኒሻንጉሎችም አለ ሁሉም አሉ that's what we need everybody need to see each other in that arena አሁን እስራኤል ላይ በቀደም አዘጋጅተ ነበር የኢትዮጵያ ብለ ኦኬ የኢትዮጵያ ከምትሉ የአማራ ብትሉ አይሻላችሁም እንዴ ምንም ኢትዮጵያ አይሸትም ስትገባ በቃ ሁሉ ነገር ምንም በቃ ግራም ያጋባ አንዱም ራሱ ውስጥ አይምኩ እና እኔ ያቺን አገር ኢትዮጵያ የምትባለውን አገር ኢትዮጵያ እንድትሆን ያለው ኦሮሞ ነው ራሳችሁ ምስክር ይወጣችሁ
ሁላችሁ ምስክር እየወጣችሁ ነው everything ማንም ካሁን በኋላ እንምልላችሁ ለም ስለዚህ እና የፌስቡክ አክቲቪስቶች ፖለቲካል አክቲቪስት አላችሁ ኢትዮጵያ ውስጥ ያለው ፖለቲካል አክቲቪስት ጀዋር መሐመድ ብቻ ነው ወደዳችሁም ጠላችሁም ታማኝ በየነ ኦባንግ ሜቶ I believe they are political activists ላችኋለሁ ግን ጀዋር መሐመድ is number 1 ወደዳችሁም ጠላችሁም ሁላችሁም ተሰብሰቡና እንደፈለጋችሁ ብትሉ ሁሉም ሰው ጀዋር መሐመድ ስል ነው የሚሄደው this is the reality ሲያዩም ሆነ ወያኔውም ሆነ ኦሮሞም ሆነ አማራም ሆነ ትክክለኛ ኢንፎርሜሽን ሲፈልግ ከፖለቲካ አክቲቪስት ከጀዋር መተ እኔ ነኝ ፖለቲካል አክቲቪስት ብለ እሱን ልታጣለ ትፈልጋለህ አይሳካላችሁም እውነተኛ ከተፈለገ በእውነት መንገድ እንድንሄድ ከፈለጋችሁ በመነጋገር ነው ኮንቬንሽን ይዘጋጅ ከዛም ይዘጋጅ ግን ከአሁን በኋላ እያንዳንድሽ ይሄ የምትሳደበውን ቁጭ ብለው እንጆ የሚያረጉትንም ብታቆም ይሻላል በመሰዳደብ አይደለም አገር እንትን የሚተዳደረው ወይ አገር ሰላም የሚወርደው አንተ እዛ ቁጭ ብለ ኦሮምኛ ተናጋሪዋም እዛ ላይ ወጣ እሷ እዚ ኦሮሞን ስለሰደበች ሌሎችም እዚ ስለተሳደቡ አይደለም አገር እንትን የሚሆነው በመነጋገር ነው በገዳ ስርዓት ነው እኛ ቁጭ ብለን በመነጋገር ከዛም በኋላ ነው ምን ወዴት እንሂድ ወዴት እንሂድ ይያልን ተነመካከረን ከዛ በኋላ ነው መነጋገር ምንችለው እንጂ በደረቁ በደፈናው እንደዚህ ሆኑ ምትሉ ከሆነ you guys are wasting your time will continue we have a right ስለዚህ ሳታውቁም በማወቅም ሆነ ሳታውቁ ለወያኔ ዱላ አትሁኑ ኦሮሞ አገር ለመገነጣጠል ሳይሆን ኦሮሞ ያቺን አገር አባት የዛች አገር አካል ነው የሱ እጅ ዲሞክራሲም ከመጣ እዛች አገር ላይ ኦሮሞ ነው ሁሉ ነገር አብዛኛው ማድረግ ያለበት ኦሮሞ አማራ ከሁሉም የሁሉም ብሔር ብሔረሰብ ተጽኖ እዛ አገር ላይ መኖር አለበት የሁሉም ባህል እዛ ላይ መገኘት አለበት ሁሉም ድርሻው ማግኘት አለበት ያለበለዛ እንደዚህ በደፈና የዱራን ኢትዮጵያ እናመጣለን ብላችሁ የምትሽከረከሩ አባቴ የሞተላት 10000 ጊዜ ምናምን ትልከሆነ አይሰራልህም ስለዚህ ተመለሱ come down guys በጣም ቴምፕሬቸራችሁ በጣም ጨምሯል የፌስቡክ አክቲቪስቶች ቴምፕሬቸራችሁ ዳውን መሆን አለበት አንዳንዳችሁ ደሞ ሰምተናል እያጠጣችሁ ያደራችሁ ጠዋት አይናችሁ እየቀላ ነው መታችሁ የምታወሩት አንዳንዶቹ ደግሞ መድኃኒት እንደምትወስዱ እናውቃለን because ግማሾቻችሁም በቃ ወደ ማበድ እየደረሳችሁ ስለሆነ መድኃኒት እንደምትወስዱ እናውቃለን ስለዚህ ፕሊዝ ከመናገራችሁ በፊት ኦሮሞ ላይ አፋችሁን ከመክፈታችሁ በፊት ጀዋር ላይ አፋችሁን ከመክፈታችሁ በፊት መጀመሪያ ቴምፕሬቸራችሁን ቼክ አድርጉ መድኃኒታችሁንም ቼክ አድርጉ መጠጣታችሁ ካደራችሁም ተውት ያዛን ቀን ቪዲዮ አትቅዱ ፕሊዝ እስኬፕ አድርጉና አይምሯችሁ ፍሬሽ ሲሆን እንደዛ ወደዚህ በሉና ተናገሩ መልእክት ስጡ ለሰው የሚያግባባ ነገር ተናገሩ እና እንደዛ ነው እንጂ መሆን ያለበት አዳሜሽን እየሰከርሽ እየመጣሽ መድኃኒትን ሳትወስድ እየመጣ ኦሮሞ ስትል ኦሮሞ ስራውን አያቆምም ዛሬም ነገም ኮንቬንሽኑም ይቀጥላል አትላንታም ያው ልንሄድ ነው ከዛም በኋላም እንደዚሁ እየተነጋገርን እኛ ስራችንን እንሰራለን ምንም አይቀርም ቄሮች አይታችኋል ምን እንደሰሩ ኢትዮጵያ ውስጥ እንዴት የተረጋጋ እንዴት እንትን ይሆነ መሞት ብቻ ነው ሂድ ግደላቸው ወያኔ ግደላቸው እነዚህ መሞት ብቻ ነው እንዳውም ጨርስልኝ ይላል ይሄ ክፍታፍ ቧንቧ ቱቦ የሆነ ማን ነው መጋኛ የሚሉት አንተ ክፍታፍ ግደላቸው ይላል ስማ አንተ እኮ በአንድ ቀን ነው እኮ ምን ሪቮሉሽን ብለ ተነስተ ጸጥ ያልከው ኦሮሞ እኮ አንድ አመት እየሞላው ነው እንዴት ይው ሰስቴን የሆነ የማንንም የብሔር ብሔረሰብ ሳይነካ ትግሬን ሳይነካ አማራን ሳይነካ ነው ግን
በኋላ ላይ መመታቱን ሲያቅ ኢሬቻ ላይ መገደሉን ሲያቅ ምን አደረገ ከፈላ ፋብሪካውንም መኪናውንም ሁሉንም ለምን ስትራይክ ነው በአለም ህግ አንድ መንግስት ሲገድል ያ ህዝብ ተነስቶ ማቃወም ስትራይክ ማድረግ መብቱ ነው ማቃጠል መንገድ መዝጋት ሁሉ ነገር ማድረግ መብቱ ነው ዩኒቨርሳል ራይቱ ነው ለዛ ነው እንደዛ በኢሬቻ ላይ በ5 ቀን ውስጥ ወያኔን አፈር ዱቄት ያደረግናቸው ከዛም በኋላ ነው ወያኔ እጅ ሰጥቶ አሜሪካኖቹ ምን እናገን ምንድነው የምትፈልጉት ያሉት ዋይ ለዛ ነው ዛሬ እንትን ስቴት ኦፍ ኢመርጀንሲ ያወጁት ደንግጠው ማለት ነው እና ደደብም የለም ሞኝም የለም ሁሉም ትግሉም እየሄደ ነው ይልቁንስ ተረጋጉና ተነጋገሩ እናንተም ተነጋገሩ አማራዎች በቤት አማራዎችም ችግር የለባቸውም በአማራነታቸው እየኮሩ ምንም ሳያፍሩበት አማራነን ብለው 25 አመት በክልላቸው እየኮሩበት እንደ ኦሮሚያ ብለው እንደሚኮሩ ሁሉም እየኮራ ሶማሌውም እየኮራ አፋሩም እየኮራ በክልሉ እየኮራ እየተነጋገረ ነው ያለው እና እናንተም ተነጋገሩ ነው ከዛ በኋላ በአንድ ኢትዮጵያ በመትባለው ከሁሉም ያሳተፈበት እንደዛ ሜሪጃ ያለበለዛ እዚህ አፍን ስለከፈትክ ምን እንት ስላልክ ማንንም እንትን ሚልል የለም ስለዚህ ከም ዳውን ቴምፕሬቸራችሁን ቀንሱልን እና ይሄ መልእክት ዛሬ ያመጣሁት ለፌስቡክ አክቲቪስቶች ነው ለና ደሩ ዛሃረሩ ለዮኒ መጋኛው ለነ ምስራቅ ይሄ ደግሞ ምንድነው የሚባለው እሱ ሰውዬ ማስ ያስጠላኝ ምን አለበት ሌላ ነገር ሌላ ስራ ቢፈልግ በእናታችሁ ማን ነው መስፍን ነው የሚባለው አይ አንዳንድ ሰው እኮ ሲያዩት ራሱ የሚመቻል እኮ ማን አቤ ሲደብር ኦ ማይ ጋድ ሂድና የሆነ ትምህርት አስተምር እስቲ እንትኖቹን ትምህርት አስተምር ሂድና ኦሮሞዎች እንደዚህ ሆኑ ኦሮሞዎች እንደዚህ ገና አንድ በአንድሽ ታብዳለህ ማን ጨርቅ እናስጥልሃለን አንተ ለፍልፍ እኛ ስራ እንሰራለን ዳሴት ይሄ ነው ማን እና ይሄ ነው መልክቴ ዛሬ የመጣሁለት እና ከምዳውን ኦሮሞ አትበሉ ኦሮሞ ሀገር ወዳድ ነው ኦሮሞ ሰላም ሰው ነው በመነጋገር የሚያምን ነው እና የብዙ አትሌቶች ያፈራ ህዝብ ነው አንተ ኦሮሞ ብለህ ስትሳደብ አትሌቶቹን እየሰደብክ ነው ዶክተሮቹን እየሰደብክ ነው ፕሮፌሰሮቹን እየሰደብክ ነው ስንት ሰው እየሰደብክ ነው ዘፋኞቹን ራሱ እና ኦሮሞ አትበሉ ማን ኦሮሞ ነው አው እሺ በቃ ምንድነው ኦሮሞ ፈልገው ተነጋገር በመነጋገር ጨርስ በማስቦካት በመስደብ ከሆነ ስደብ ያንተ ስድብ ሲያልቅ እንዳበደ ውሻ መድኃኒትን ስትወስድ ወይ ጠጥታ አድረስ ስትመጣ እንደፈለክ ስትለፈልፍ ሲደክም ዝም ትላለህ እኛ ግን ስራችንን እንሰራለን ወደዳችሁም ጠላችሁም እንነጋገር ካላችሁ እንነጋገር እኔና አንተ ሳንሆን ምን እንነጋገረው ወይ ዛ ደሩ ዛሃረሩ ላይ መተ እስቲ ኢትዮጵያ ወዳድ የሆናችሁ እንነጋገር ይላሉ ተፈሩሎ ኢትዮጵያ ወዳድ የሆናችሁ እንነጋገር ይሉና ይመጣሉ ስማ በፌስቡክ ነው እንደ ነገሩ የሚፈታው አዩ ክሬዚ በፌስቡክ አይደለም ፖለቲካ የሚፈታው ማን ምሁሮች ተሰባስበው ነው ከዛም በኋላ ቁጭ ብሎ ተነጋግረው ነው የሚፈቱት እንጂ አንተ እዛ ደሩ ዛሃረሩ ላይ መተ እስቲ ኢትዮጵያ ወዳድ የሆናችሁ ነው እንነጋገር ኢትዮጵያ እንዴት እንደምትል ሞኛቱ ነው ማአት ፕሮፌሰር ዶክተር አሉ ከሁሉም ወገን ከአማራውም ከኦሮሞም ከጓዴኒያም ሁሉም ብሔረሰቦች አሉ የተማሩ እነሱን ሰብስቡና በእኩልነት ሁሉንም የሚያንጸባርቅ መድረክ አዘጋጁና ያኔ ተነጋገሩ ችግሩ ይፈታል እንጂ እዚህ አዳሜሽ የማንም ዱርዬ እዚህ ላይ መተ ስለፈለፍክ መብቴን ልትረግጥ አልችልም ይሄ ነው የኦሮሚያ ባንዲራ አሁንም እኮራበታለሁ ኦሮሚያም አገራችን ነች ኢትዮጵያ አብረን እናመጣለን ካላችሁ one of the state ኢትዮጵያ አንድ ላይ እንትን ላይ ኦኬ let's fine ግን በዚህቺ ባንዲራ ወርዳለሁ ካልክ በኦሮሚያ ወርዳለሁ ካልክ አልሰማህም ትዘቀዘቃለህ እንጂ እና ይሄ ነው ምላችሁ የዛሬው መልእክት ያመጣሁት ትንሽ ለፌስቡክ አክቲቪስቶች ነው እና ሼር አድርጉልኝ ወዳችኋለሁ እስኒን ጃለዳ አፋን ኢሳኒን ገሉፊን ሂማፊ ቱሬ እስኒለን ሼር ጎዳ ዋን ከና አከና ነጋና ጅራዳ ጥቆ ቶርባን ከና አፋን ኦሮሞቲን ረዴቢያ በኦሮምኛ ነው ደግሞ ጥቆ ቴምፕሬቸሪን ኢሳኒ ኦልኸ ቱሬ ወሬ አፋን አማራን ደገኞ ጅራተን ጥቆ ኑራ ቦአን ጀኔ ኤይኔ ዋን ቦአን እንቀበኒ ኢትመደበላ ቴምፕሬቸር ኢሳኒ ኢትመደበላ ኻኒስ ክኒና መራታ ፍለቴ ዱፋ ኻኒስ ዱጋቲ ዱጌ ቡሌ ዱፋ ኦሮሞን አከነታት ኦሮሞን አከስታት ኦሮሞ በቃ ፌስቡክን ቶርባን ከና ኦሮሞን በበቀይሱ ጅር
ታፋን ኦሮሞ ድበቱስ አስባቴ አቺ ደይቴ እነዚህ ማሬ ደደቦች እነዚህ ምድርቅሾች ጀቴ አስባቴ ከናፊ አረ ኤርጋ ከነ ኢሳኒ ደበርሱ ፊንዱፌ ጀባዳ ቀብሶን ተኛ ቲፉፍቲ ቀይሮ ተኛ ብረኒ ዳበና ኦሮሚያን ተልማን ኦሮሞቲ ሰባብ ሰብለሞተኒ አመና ዮን ወጅራቹ ፈደ ወጅጅራና ለኪ ኢስኑ አረብሲኔ ኢስኑ ማረብ ፈጫኔቲ ጅራነው ጃን አፋን ኢሳኒ በይና አፋን አከ ኢሳን በገኒ ህምናፊ ገለቶማ ነጋና ጅራዳ አከና ነገት እሺ ዮኒ መጋኛ የምትባለው በቀደም ኦሮሞ ለማኝ የለውም አማራና ትግሬ ነው ለማኝ ስትል ነበር ዛሬ ደግሞ ጉራጌ ነው ለማኝ የሌለው ኦሮሞና አማራ ነው ለማኝ ስትል ነበር አንተ ለመጀመሪያ እስቲ አንድ ነገር ልጠይቅ ፌስቡክ አክቲቪስት ማለት ነው ትርጉም መጀመሪያ ላይ የእንስሳት አክቲቪስት አለ የሂውማን ራይት አክቲቪስት አለ የፖለቲካ አክቲቪስት አለ አንተ የፌስቡክ አክቲቪስት ነህ እናቀሃለን አንዴ ሙስሊም ትሆናለህ አንዴ ጴንጤ ትሆናለህ አንዴ ኦርቶዶክስ ትሆናለህ ማትሆነው ነገር የለም just attention grab attention ለመፈለግ አንዴ ወያኔን ትሰርባለህ አንዴ ኦሮሞን ትሰርባለህ አንዴ ሁሉንም ትሰርባለህ ስማ መታወቅ ከፈለክ ሂድና እንደ ገደል መግባት ይችላል ጉዳዩ ነው እሱ ግን ጀዋር መሐመድ አትበል ጀዋር መሐመድ እኮ he is a political activist man ስማ በፌደራሊዝም በፖለቲካል ሳይንስ ከኮሎምቢያ ዩኒቨርሲቲ ነው እኮ ዲግሪ ነው የወሰደው ዝም ብሎ እንዳንተ እዚህ ፌስቡክ ላይ ለፍልፎ መሰለ እንደ ዲግሪ ያገኘው አንተ እንኳን ዲግሪ ልታገኛለም የፌስቡክ ዲፕሎማ ማግኘታችን ለምን ብትል ሁሌ እንደተሰደብክ ነው ያለው ሁሌ ሰው እንዳጣላህ ነው የምትኖረው አንተ ስለተሳሳትክ እኛ አማራዎችን ሁሉንም አንሰድብም አንተ የራስህ እንትን ሊኖር ይችላል ያ እስራኤል ቁጭ ብሎ ምንድነው የሚባለው እነዚህ ደደቦች ዶክተር አንተ ነህ ደደብ አብዳችኋል መድኃኒት ውሰዱ እንቅልፍ አተኙም ጠዋት እየተነሳችሁ ፌስቡክ ላይ ወጣችሁ ኦሮሞ እንደዚህ ሆነ ኦሮሞ እንደዚህ ያረገ እንደዛ ኦሮሞ ማት ዶክተር አለ እንልክላችኋለን ከበጨጫችሁ ዳሴት ልበጭጩ ምንም አልቀራችሁም ኦሮሞ በገዳ ስርዓት የሚተዳደር ህዝብ ነው በመነጋገር የሚያምን ነው ዛሬ ስብሰባ ነገ ትላንት ለንደን ደሞ አትላንታ ላይ ስብሰባ ይኖራል ይቀጥላል አይቆሙም እንደዚህ ይሄዳል እንግዲህ ሆዳችሁ ይረር እንግዲህ ምን ታመጣላችሁ አናስፈቅዳችሁም we have universal human right we have a right ዛሬ እኔ 10 ሰው ስብሰባ ማድረግ ከፈለኩ ማን ይከለክለዋል እኔ ዛሬ ከሰደብኩ ኦሮሞ ወክዬ አይደለም መሰድበው እሺ አንድ ሰው ሰደበ ብለ እቺ ደግሞ ማነች አሮን ነው ወለጋ ውስጥ ነው ያደገችው ኦሮምኛ ነው የምትችለው እንጂ ውሸቷን አንዴ እነዚህ ደደቦች ትላለች አንዴ እነዚህ ምናምን ኦሮሞን አይሰድቡም እንደዚህ ከየት ነው የመጣችሁ በእናታችሁ ስትነሳ በአማርኛ እኛ ምናወራውን ሰምታትውልና መሳረብ ብቻ ስራዋ ካበዳችሁ ሐኪም ቤት ግቡና መድኃኒት ይታዘዝላችሁ ማአት የኦሮሞ ዶክተሮች አሉን በቃ that's it ሃይ
ደሞ ያልተማረ ትላላችሁ አክቲቪስትም ከሆነ I love man no እንትና I respect him ታማኝ በየነ I respect him he's good ኦባንግ ሜንቶም he's good okay let's fine ግን እንደዚህ እየተሸፋፈነ አይደለማ እንነጋገር እውነቱን እንነጋገር ደሞ ኮሰሞኑን ፌስቡክ ላይ ተወጡና ስለ ኢትዮጵያ አንድነት የሚወዱት ያው አንድ ኢትዮጵያ ማን ነው የደሩ ነው የሚባለው ኢትዮጵያ አንድነት የሚወድ መጣ ይላል ደሞ ስማ ኢትዮጵያ አንድነት የሚወድ ሰው እውነቱን ታሪክ እየተሸፋፈነ ሳይሆን እውነቱን ቁልጭ አርግተው ምሁሮች አሉን ማአት ምሁሮች ፕሮፌሰር ዶክተር እንዳለ የአሜሪካ ዩኒቨርሲቲ የሚያስተምሩ የኦሮሞ ልጆች ናቸው እንነጋገር ከተባለ ዶክተሮቹ እንዳሉ ኦሮሞዎች ናቸው ቁጭ ብሎ የአማራ ሊቃን ምጣ የኦሮሞ ሊቃን ምጣ ቁጭ ብሎ ይፍቱት እንጂ አንተ እዚህ ፌስቡክ ላይ ቁጭ ብለ ስላስቦካ ስለጮክ እኔ ባንዲራ ይችል እኔ ይሄ ባንዲራ ነው እኔ የሚወክለው እሺ ምን ታመጣለህ ትፈነዳለህ ከፈለክ ያው ባንዲራ ይሄ ነው right ምን ችግር አለው ሃይ ዛሬ ሰላም ሰልፍ ሚኒሶታ ላይ ታችኋል አትሊስት ኢትዮጵያ ይሸታል ምንም አይልም ለምብትል ኦሮሞ አለ አፋር አለ ሲዳማ አለ ኦጋዴን አለ ትንሽ ይሻላል እናንተ ኢትዮጵያ ነው የሚባለው በቃ የኢትዮጵያ ባንዲራ አንድ 10,000 ከቻይና ኦርደር ታረጉና እንዳለ ትበትኑትና ዲኮሬት ታረጉትና ያ ነው ኢትዮጵያ በቃ that's it ሌላ ኢትዮጵያ አይደለም ኢትዮጵያዊነት ከተባለ እንደዚሁ በፌስቡክ ላይ በመጫው ሳይሆን ቁጭ ብሎ ሊቃኖች ተሰብስበው በመነጋገር ነው እንጂ የሚፈታው እናንተ እኮ አሁን ኢንዳይሬክትሊ እኮ ለወያኔ ዱላ ያያረጋችሁት ነው እኮ ወያኔ ነው እኮ ያገዛችሁት ያላችሁት እንዳንተ እዚህ በመትለፈልፉት ወያኔ ደስ ብሎት የእናንተን ቪዲዮ እየወሰደ እዛ ያሳየናል በማወቅ ሆኖ ባለ ጠባብ ስለሆናችሁ ነው እንጂ ብታውቁ ኖሮ የፖለቲካ እንትን አይምሮ ብኖራችሁ አታወሩም ዛሬ አንድ ሰው ሲናገር ይሄ ሰው የራሱን አይዲያ ነው የተናገረው ብላችሁ ማለፍ ከዛ ሌላው ማለት እንዳለ ዶክተሮቻችን ላይ ፕሮፌሰሮች ላይ ስማ አንተ እኔን ስደበኝ እንጂ ዶክተሮቻችን መንካት አችልም እሺ ምሁር ናቸው PhD ይላል ደሞ እንዳንተ በፌስቡክ PhD ያገኘ ተምሮ ነው እኮ PhD የሚይዙት የኛ የኦሮሞ ምሁራኖች አንድ PhD ያለም ደሞ ያላችሁ 4 5 10 ያለው PhD ያለው አለ ምን ታመጣለህ ቶርባን ሰዲ ቦዳ ሲኒ ዴቢኤ የሮ ሄዱ አፋን ኦሮሞ ቲኒ ቪዲዮ ደለገው ሬዲዮ ተና አረሞ አፋን አማሪፋት ቲኒ ዱበቹ በርባዳ ማሊፍ ሰገንታን ሁኒ ጀረል አለታ ወራ አክቲቪስቲ ፊንጆ አክቲቪስቲቹ ማየቹ ሂካ አክቲቪስቲ ሁን ጎስ ሄዱ ጅራ ዴቢአኒ ሃዮተ ኸኛ ዳቦቲ ኸራ አዳዳቲን አረበ ዱላ ዴማ ጅራ ሜጥቆ ወኒ ሁን ሃቀበናው ሃፉሪ ሁኑራ ገዴባ ጀነኤና ዋን ገዴቡን ቀቡ አንለን አራንተና አፋን አማሪፋቲኒ ጨጨብሳቱማን ኢረዴማቱማን እስኒ ደበርሱ ያሊ ጎዳ ወሪ አስረ ጅርተን ሼር ጎዳ አከይሳን ብረገው ኸይሰቱ ጉርባ ዮኒ መጋኛ ጃንቶኮ ጅራ ኢንተረተካ ጅራ ምስራቅ ተጃምቱ እንቤሁ ይሲንቱኒ አይ ቲንክ ኦሮሞ ኸይሰደለቴንሳ ሄዱ የሮ ሄዱ ሃዮተ ኸኝኖ አረብሲቲ ኦሮሞ ለጅሉማ ነው አረብሲቲ ደደቦች ነው እንጀቲ ዋና ዳዳ ነው አረብሲቲ ነሞቶ ተኮ ጅራ ክሊፒ ኸና ኢሲንገርሴቲን ክሊፒሊ ተከታከ ሲንገርሲሴ ሰምቦደ ገማ ጋፊ ኸየተ አፋን አማሪፋት እንትፉፋ ዛሬ ይሄን ቪዲዮ በቀደም አንዳንድ ሰዎች በአማርኛ ቀዳ ያላችሁ ኮሜንት ጽፉ ነበር ዛሬ ፕሮግራሙ የአማርኛ ነው ሁላችሁም ታውቃላችሁ ምን እየተካሄደ እንዳለ በመጀመሪያ እንኳን በሰላም መጣችሁ ሰላምታዬን አቀርብላችኋለሁ ሁላችሁም የሀገር ልጆች አክቲቪስት ነን ባዮች በፌስቡክ ላይ ሰሞኑን አጨናንቀዋል የስድብ ማአት ኢሶኬ ሚሳደቡ የሚሰራው ስራ እየሰራ ነው ያለው እና ይሄ ነው እየተካሄደ ያለው አንዳንድ ክሊፕስቲ እና የደደብ የዋላ ቀር የምናምን የሌለ የስድብ ማአት ነው ያለው እሺ ይሁን እስቲ አንድ ክሊፕ ላሳያችሁና አንድ 2-3 ክሊፕ ከዛ በኋላ እኔ ወደ እንትኖች ሄዳለሁ ማለት ነው እንግዲህ ራሳችሁን የጀመራችሁት let's listen who is ኦሮሞ ከናንተ አፍ እንስማ ወራሪ ናቸው ዛሬ ኦሮሚያ የሚባለው ክልል ኦሮሞ ብትንጀ ጥንት መሰረታቸው እኮ አንዱ ጋር ነው ለዚህ ሊነገራቸው ይገባል ያሁኑ ዘመቻ በአማራ ላይ ያነጣጠረው ያሁኑ ዘመቻ በትግራይ ላይ ያነጣጠረው በቀረኝ የሚለው በተለይም አማራዊነት ሊመክት ግድ ይለዋል እና በሐሰት ላይ የተመሰረተ የኢትዮጵያን ታሪክ ኢትዮጵያን ባህል ኢትዮጵያን ቋንቋ የማያገናኝ
ላይ ሲገል ወንዶ ያነጣጠው በጥይት እንጂ ጡር ይዞ አያውቅም። ዛሬ የሐሰት ፈጠራ መሆኑን ትውልድ ሊያውቀው ይገባል። አቶ ተክሌ ምናልባት እንግዲህ በህዋት በኩል እንደዚህ ዘርን ከዘር የማጋጨት ስራ ይሰራል፣ የማጥላላት ስራ ይሰራል። አንዱን ሆን ብሎ በተለይ በአማራና ኦሮሞ ካልተጋጩ በስተቀር ስልጣን ላይ እንደማይቆዩ በተለያየ ጊዜ አሳይተዋልና ከዚህ ቀደም በህገ መንግስቱ ሳይቀር የኦሮሚያ መቀመጫ አዲስ አበባ ነው ካሉ በኋላ የኦሮሚያ መቀመጫን ወደ አዳማ ሲያዞሩ 400 የሚሆን የዩኒቨርሲቲ ተማሪዎችን ይሄንን ስለተቃወሙ ከአዲስ አበባ ዩኒቨርሲቲ አባረዋል። ዛሬ ብዙ የኦሮሞ ልሂቃን ስለዚህ ጉዳይ መናገር ባይፈልጉም በቅርቡ እንደምንሰማው ኢንጂነር እሺ እንደዚህ ነው ያለው ከውህንድ ውቅያኖስ ወዲህ ነው የመጡት። እሺ ይሁን እስቲ አሁን ልጆቻቸውን እንስማ። አንተ በምትሰብከው ስብከት ኢትዮጵያ አትፈራርስም። በታምር ኢትዮጵያ አትፈራርስም። ኢትዮጵያ አትፈራርስም። በኦሮሞ የዶክተር እብጆች ኢትዮጵያ አትፈራርስም። በኦሮሞ የተበሻቀጠ አስተሳሰብ ባለቤት የሆኑ ምሁራን ተብዬዎች በ50 ደቂቃ በደሰኮሩት ዲስኩር የፈራረሰች አላችሁ የወራረደች አላችሁ አትወርድም። የአባቶቻችን ልጆች ነን። የእናንተ መቃብራችሁ ይቆፈራል እንጂ ኢትዮጵያ ለዘላለም በክብር ትኖራለች። ይሄ ሰንደቅ ዓላማ ከፍ ብሎ ይውለበለባል። ይሄ ሰንደቅ ዓላማ እሺ የአባታችን ልጆች ነው አለው የቅድሙን አባቱ። እሺ ዮኒ ማኛ እናዳምጠው። ዮኒ መጋኛውን እዚህ አጠገብ ሲደፋው ያየ አላመቅ የዛሬ 100 ዓመት ኢትዮጵያን ገሎብኛል እያል አሜን የኦሮሞ ልጆችን ጡት ቆርጦብኛል እያል ሙርት ይዛል። ይሄ ነው በሳይኮሎጂ ቶርች መደረግ። ቆይ እያላችሁ ማለት ሙልጭ አርጎ እየገደለ ጭፍጭፍ እያደረገ ምንም አታመጣም እያለ የወያኔ መንግስት ምን ይለዋል? እንደው ማስተር ፕላኑ መልሱት ወያኔዎች እንደው በመድኃኒዓለም ምን እንደሚያመጡ ማየት ፈልጋለሁ። ወያኔ መልሺው እንደው ወደኛ አይደለሽ ወያኔ ጣጣ የለሽም ማለት እንደው በመብራን መልሺው ማስተር ፕላኑ ምን ይልሻል? አቦይታዬ ልክ ሶሪ ታስገባቸዋል ብራችሁ ምናምን መልሱት ማስተር ፕላን ለባሉ ድምቀት ምን ይላል ነው? ይሄ ነው ዋናው ልዩነታችን። ኦኬ አባይ ፀሐይ መልስልን ብሎታል። እሺ እናያለን እስቲ ዮኒ ማኛ እሱ ሐሳቡ ነው የአንድ ሰው ሐሳብ ነው። አንድ ምስራቅ ምትባላለች ደግሞ ከኦሮሞ ጭንቅላት ላይ አልወርድ ያለች እቺን ደግሞ አዳምጣት። የፈለኩት እነዚህ ውጭ ያሉት ማለት ነው አሁን እንደነኚህ ደደቦች ማለት ሁሉም አይደሉም few of them የተናገሩት ነገር አለ ማለት ነው እዛ ስብሰባ ላይ including ይሄ ደደብ ኦርጋናይዝ ያደረገው ሰውዬ ማለት ነው። የሚገርማችሁ እውነተኛ ፖለቲካ መሪ እውነተኛ ለሀገሩ የሚቆም እውነት አገር ቤት ነው ያለው እስር ቤት ነው ያሉት እየተደበደቡ እየተጨፈጨፉ አገር ቤት ነው ያሉት። ይሄ ማንም ጥራቅምባ እዚህ መጥቶ ፊት ለፊታችን እየተሟጀሩ ፊት ለፊታችን መጥቶ አሽአኡ ያሉ እነኚህ ጅቦች ቀን እየጠጡ ለሊት እየመረጨሩ መጥቶኛ ፊት ለፊት የሚናገሩበት ምንም ምክንያት የለም። የሚገርማችሁ እውነተኛ ፖለቲካል ፓርቲ እውነት ለዛች አገር ለአገራችን ምንነት ይታስሮ ያሉት ከማንም ዘር ይሁኑ ለማንም እውነቴን ነው እስር ቤት ያሉት ኢትዮጵያ አገር ቤት ውስጥ እየተገደሉ ያሉት እየተጨፈጨፉ ያሉት ናቸው። ስለዚህ እኛ እነዚህ መሃይሞች እየሰማን ተምረዋል እያሉ እነኚህ መሃይሞችን እየሰማን እርስ በራስ አንበላላ። እሺ መሃይሞች አልሽና ኦኬ ሂድ አሜሪካ ኤቭሪዌር በቀደም አስጠራን ምን ትፈልጋለህ? ኤቭሪዌር ምን አስጠራችሁ እኛ ነን። በቃ ዳሴ ምን ታመጣለህ? ፈንዳ ከፈለክ you have to respect us። እኔ ኢትዮጵያዊ ነኝ ለማለት የግድ አረንጓዴ ቢጫ ቀይ ይዤ ካልሄድኩ አንድ ኢትዮጵያ ካላልኩ አልችልም። ቅድም አባቴ ያለው ሰምታል አለም
እናንተም ልጆቻችሁ የነሱን ነው ያመጣችሁ ያላችሁት ኢትዮጵያ አንድነት ኦኬ ኢትዮጵያ አንድነት አው የታለ እኔን ኦኬ እኔንም አፋሩንም ሶማሌ ሁሉንም ይወክል መሆን አለበት ዝም ብሎ ከመሬት ተነስተው ያ ይመጣና ኦሮሞ እንደዚህ ሆነ ኦሮሞ ይስራ በቃ that's it we need it we want to work we want to talk አንተም በአማራ ዛሬ እኮ ይው ማህይምነታችሁ እዚህ ውጭ ሀገር የሞላችሁት የዛሬ 30 አመት መታችሁ የዛሬ ስንት አመት መታችሁ ልክ በዱሮ የዱሮ ያምባላምበሳውን ባንዲራ ይዘ ያኛውም ያን ባንዲራ ይዞ it's okay you have a right I don't blame you I don't have no problem ያን ባንዲራ ይዘ ከሄድክ ችግር አይደለም መብት አለ አሜሪካ ውስጥ ነው ያለው ግን ሌላውን አታስገድድ ሌላው የፈለገውን ባንዲራ ይዞ መሄድ መብቱ ነው ዛሬ እኮ አማራ ክልል ውስጥ ብትሄዱ እኮ በአማራነታቸው እኮ ይኮራሉ what's the big deal ኦሮሚያ ክልል እኮ በኦሮሚያነታቸው ነው የሚኮሩት that's it ያም ኦሮሞ ነኝ ብሎ ነው ያደገው ያም አማራ ነኝ ብሎ ነው ያደገው በአማራነታቸው ይኮራሉ ለዛ ነው እንትን ላይ ሶሊዳሪቲያቸውን ያሳዩ ደሞ አንዳንድ ሰሞኑን ጭንቅላቴ እንትን ያደረገኝ መሞት ብቻ ነው ኦሮሞ መሞት እንዴት ነው ኦሮሞ ይሞተው why we don't talk the truth አያችሁ የኦሮሞ ትግል ስትራቴጂ ያዘ ሁሉ ነገር መንገድ ይዞ ሄደ ነው በሰላም ተጀመረ 10 ወር ብኑ በሰላም ሄደ ተገደልን አው በቪዲዮ እንትን አለን ቪዲዮ ባካፕ አለን ፎቶ ባካፕ አው ተገድለናል that's true ግን መጨረሻ ላይ እስር ቤት ውስጥ ከነ ህይወታችን ሲያቃጥሉን ኢሬቻ ላይ እንደዛ ሲገሉን ያኔ እኛም ከፈልን ለምሳላችሁ አንድ ሰው በሰላማዊ ሰልፍ መብቱን ሲጠይቅ ያ መብት መንግስት የሚገለው ከሆነ የሚመታው ከሆነ ወደ ስትራይክ መቀየር ይችላል አያችሁ የኦሮሞ ስትራቴጂ በአንድ የዘለን ኦሮሞ ሪቮሉሽን አላልንም ኦሮሞ ሬዚስታንስ አላልንም ሃይ ዛሬ ኢትዮጵያ የምትሉ ያኔ ጎንደር ላይ የኦሮሞ ደም ነው ሲሉ ሲወጡ ሁሉም ኢትዮጵያ ተታችሁ እኔ ጎንደሬ ነኝ እኔ አማራ ነኝ እኔ ምድርቅሼ ነኝ ስትል አልነበረም እንዴ ጉራህን ስትነፋ ነበር አማራ ነኝ ስትል ነበር አሁን አማራ ጸጥ ሲል ኢትዮጵያ ነኝ ትላለህ we don't mind I don't discriminate nobody እኔ አንድ ሰው በአማራነቱ የኮራ በአማራነቱ ቢሄድ I don't mind ግን ኦሮሞ በኦሮሞነቱ ከሄዱ he has a right you have a right I have a right ግን ሸፋፍ ናችሁ ታሪኩ እንደ አደባብሳችሁ ተነሱና ኢትዮጵያ አንድ ብለን እንሂድ ይሄን ባንዲራ አስቀምጡ አንዱ ደሞ እዚህ አክቲቪስት ነኝ ባይ አለ ደሞ ናስቲ ያኔ ኢሬቻ ላይ ሰው የሞተ ጊዜ ናስቲ እንውጣ ስንለው አይ እኔ አልወጣም ለምን ኦሮሞ ኮሚኒቲ ስላለ ነው ኢትዮጵያ ኮሚኒቲ ብሉ እዚህ ላይ ወጥቶ በጆሃር ላይ አፉን ይፈታል ጆሃር መሐመድ ህዝቤን መልሰው ህዝባችንን መልሰው የትኛው ነው ህዝብን ባሪዎችን አትልም እንዴ ማን ነው ህዝብ ለምን አልወጣም ታዲያ አንተ የኦሮሞ ሚል ስም ተጣልታለም እንዴ የቀረበው ከዛ እንትን ላይ እውነቱን እንነጋገር ከተባለ እና ዝም ብላችሁ ጉራችሁን አትደነፉ እኛ ትንሽ ይሄ ቴምፕሬቸሩ ይወረድላችሁ ብለን ዝም አለ የሆኒ መጋኛውም ደሩ ዛሃረሩም እቺ ምስራቅ ምትባለው አንድ መስፍን አለ ደግሞ አሮን ነው የመስፍን ፈይሳ ነው የሚባለው እኔ አሮን ነው ከቸርች ስራ አግኝቶ አሳድጎት ይሆናል እንጂ there is no way ኦሮሞን ቁጭ ብሎ ሶሻል ሚዲያ ላይ አይሳደብም there is no way አይሳደብም እና እንደዚህ የመጣችሁ አፋችሁን ስትፈቱ ዝም አልናችሁ እስቲ ቆይ እነዚህ ሰዎች ቴምፕሬቸራቸው ትንሽ ከፍ ብሏል አንደርስታንድ ያደርጋሉ እስቲ እንተዋቸው ብለን ዝም አልን ጭራሹንም እኮ ባሰባችሁ የሆኒ አዳማ መጋኛው ልታብድ ነው እኮ ምን ቀረ በቃ ጨርቅ ልጥል ነው እኮ ትንሽ እቺን ፎሎወር ኦፍ ቢልድ አርክሽ አንዴ ኦሮሞን ትመታለ ክርስቲያን ትሆናለ ሙስሊም ትሆናለ ያ ስትል ሰው አገኘ ትንሽ በቃ ያን አግኝተ ትዘላብዳለ ያኛው ትዘላብዳለ እኛ ግራ ገባን እኮ አይ ኦሮሞ አሉ ዶክተሮች አሉ ማን ደደቦች ይላል ማን ነው ደደብ አንተ ነው እኮ ኦሮሞ በገዳ ስርዓት የሚተዳደር ሰው ነው እኮ በመነጋገር የሚያምን ነው እኮ ለዛ ነው እኮ እኛ አሁን እንዳለ የኦሮሞ ፓርቲዎችን አንድ ላይ አሰባስበን ምንድነው ለነገ ኦሮሞ ምንድነው የሚያስፈልገን ነገ ኦሮሞ ምን አይነት አገር ነው የሚፈልገው ለብቻው ነው የሚፈልገው ከሌላው ህዝብ ጋር ነው የሚፈልገው ገና ይሄ ጅማሪ ነው አሁን ነው የጀመርነው
እንዴት ነው መሄድ ያለብን ኦኬ የራሳችንን መንገድ ይሄን ነው ፈልገው እኛ ሰው አበጅቶልን የሚያመጣ ኢትዮጵያ አንፈልግም ከዛሬ በኋላ ዳሴት ወያኔ ኦፒኒዮን ለጥፎ አመጣ አልተቀበልንም ያው ምንም አልሰራልንም አሁን ደግሞ እናንተ በራሳችሁ መቀየስ ትፈልጋላችሁ your own way no አንተ ከኔ ጋር መነጋገር ከፈለክ የኦሮሞ እንዳለም ይወክል ሰው አምጥተ ነው የዛኔ ነው ደግሞ ጠብቁን እኛ እስክንጨርስ ጠብቁን ያኔ እኛ ተነጋግረን ጨርሰን ምን ፈልገው መንገድ ካዘጋጀን በኋላ አብረን መነጋገር እንችላለን ያለበለዚያ እንዲሁ ከመሬት ተነስታችሁ ኢትዮጵያ ሊገነጣጥሏት ነው መጽሐፍ ቅዱስ ነው እኮ ኢትዮጵያን የጠበቃት አትገነጣጠልም እነሱ ነው የሚገነጣጠሉት ይሉኛል ስማ ሚኒሊክ ጅቡቲ ለምን ሰጠ ታዲያ መጽሐፍ ቅዱስ ላይ አትገነጣጠልም ካለ ወያኔ ለምን ኤርትራን ገንጥሎ ሰጠ ይገነጣጥላቦ ኦሮሞ ለመገንጠል አለም ኦሮሞ እናንተ ወያኔ የገነጣጠላትና ወያኔ በታተናትን አገር ነው ሊመልስ ይሄድ ያለው ለሁላችንም ምትበቃ አገር ነው ያለን ለሁላችንም የሚበቃ ባህልና መብት ነው ያለን እናንተ እኮ የገዳን ስርዓት እኮ የምትቃወሙ ሰዎች ናችሁ እኮ ማህይሞች የገዳን ስርዓት እኮ ዛሬ አሜሪካና ዓለም በሙሉ በገዳ ስርዓት እየተዳደረ ነው ያለው በዲሞክራሲ የሁሉም መብት የሚጠበቅበት የዛፍ የሰው ልጅ የእንስሳት የሁሉም መብት በየ4 አመት 10 በየ8 አመቱ በገዳ ስርዓት መሪ እየወረደ የሚቀያየርበት ስርዓት ነው ያለን ሚያኮራ ስርዓት አንተ የለመርከው ባላንበሳው ነው መስቀል ያለው ባላንበሳውን ባንዲራ ዛጋት አስቀምጥና እስላሙን የሚቃወም ያ ነው ያንተ እንትን እሱ ነው ታዲያ 44 አመት አስተዳደረ ያኛው 117 ይሄ 120 ነው ኦሮሞዎች ዛቻ ሀገር ላይ ሲወጣ will be peace man peace ነው የሚወርደው ዛ ኢስት አፍሪካ ላይ የተማሩ ምሁር ያለው ኦሮሞ ነው ኦሮሞ ብቻ ነው አማራም ሊኖረው ይችላል ግን ኦሮሞዎች ደደብ ነው ለምትሉት ነው ይሄ የምነግራችሁ እናንተ የፌስቡክ አክቲቪስቶች ነው you guys are not political activists you guys are Facebook activist ማለት ዝም ብሎ እዚህ ላይ መጥቶ የሚለፈልፍ ሜካፓቸውን ተቀብቶ ያም ጺሙን እንትን ያረግና ከረባቱን ያረግና ኮፊያውን ያረግና ተዘጋጅቶ ምን ልናገር ምን ብለው መወደደው ይላል ዮኒ መጋኛው ያቺኛው መስከረም የምትባለው ሜካፓውን ተቀባና ምን ማብራታን አስቀምጣ እንደ ዲኮሬሽን ቁጭ ብላ ኦሮሞ ስትል ፈንጂ አቦ ለምን አትፈነጂም ለኛ ካልሽ እኔ ነኝ ልክልካችሁ ምነግራችሁ እሺ የኛ ምሁሮች አይናገሩም ስራ ፈታ አይደለም እነሱ እንትን ስራ እየሰሩ ነው ስራቸውን ጀዋር መሐመድ ትላለ ሌላውም ትላለ ጸጋዬ አራርሳ ዶክተር ጸጋዬ ትላለ ሁላቸውም the best they are a doctor they are politician they are everything you will see peace የሚመጣው በዚህ መንገድ ነው ሁሉም መነጋገር ይጀምር ግን እንደዚህ የሸፋፈንን አስቦክተናችሁ ሰድበናችሁ እናንተ ገነጣጣይ ናችሁ ብለን ይሄ ኢትዮጵያ ባንዲራ አስይዘናችሁ በግድ ትወጣላችሁ አንድ ኢትዮጵያ ብለን come on man አንድ ኢትዮጵያ ማለት ዛሬ ትንሽ 10% ሽታውን አይቻለሁ ሚኒሶታ ላይ የእንትን ባንዲራ አይቻለሁ ዛሬ እዛ ላይ የኦጋዴን ኢትዮጵያ ባንዲራ የኦሮሞ ባንዲራ የማን ነው ደግሞ የቤኒሻንጉሎቹም አለ ሁሉም አሉ that's what we need everybody need to see each other in that arena አሁን እስራኤል ላይ በቀደም አዘጋጅተ ነበር የኢትዮጵያ ብለ ኦኬ የኢትዮጵያ ከምትሉ የአማራ ብትሉ አይሻላችሁም እንዴ ምንም ኢትዮጵያ አይሸትም ስትገባ በቃ ሁሉ ነገር ምንም በቃ ግራም ያጋባ አንዱም ራሱ ውስጡ አይምኩ እና እኔ ያቺን አገር ኢትዮጵያ የምትባለውን አገር ኢትዮጵያ እንድትሆን ያረው ኦሮሞ ነው ራሳችሁ ምስክር ይወጣችሁ ምስክር ይወጣችሁ ነው everything
ላይ ምንድነው ኢትዮጵያ የሚባለው ስብሰባበት እንደዚህ ያለው ያሳተፈው ማለት ያበለዚያ ዝብሎ በሆነ በጮህ ማንም ካሁን በኋላ እንልላችሁ ለም ስለዚህ እና የፌስቡክ አክቲቪስቶች ፖለቲካል አክቲቪስት አላችሁ ኢትዮጵያ ውስጥ ያለው ፖለቲካል አክቲቪስት ጀዋር መሐመድ ብቻ ነው ወደዳችሁም ጠላችሁም ታማኝ በየነ ኦባንግ ሜቶ I believe they are political activists ላችኋለሁ ግን ጀዋር መሐመድ is number 1 ወደዳችሁም ጠላችሁ ሁላችሁም ተሰብሰቡና እንደፈለጋችሁ ብትሉ ሁሉም ሰው ጀዋር መሐመድ ስል ነው የሚሄደው this is the reality ሲያዩም ሆነ ወያኔውም ሆነ ኦሮሞም ሆነ አማራም ሆነ ትክክለኛ ኢንፎርሜሽን ሲፈልግ ከፖለቲካ አክቲቪስት ከጀዋር መተ እኔ ነኝ ፖለቲካል አክቲቪስት ብለ እሱን ልታጣለ ትፈልጋለህ አይሳካላችሁም እውነተኛ ከተፈለገ በእውነት መንገድ እንድንሄድ ከፈለጋችሁ በመነጋገር ነው ኮንቬንሽን ይዘጋጅ ከዛም ይዘጋጅ ግን ከአሁን በኋላ እያንዳንድሽ ይሄ የምትሳደበውን ቁጭ ብለው እንጆ የሚያረጉትንም ብታቆም ይሻላል በመሰዳደብ አይደለም አገር እንትን የሚተዳደረው ወይ አገር ሰላም የሚወርደው አንተ እዛ ቁጭ ብለ ኦሮምኛ ተናጋሪዋም እዛ ላይ ወጣ እሷ እዚ ኦሮሞን ስለሰደበች ሌሎችም እዚ ስለተሳደቡ አይደለም አገር እንትን የሚሆነው በመነጋገር ነው በገዳ ስርዓት ነው እኛ ቁጭ ብለን በመነጋገር ከዛም በኋላ ነው ምን ወዴት እንሂድ ወዴት እንሂድ ይያልን ተነመካከረን ከዛ በኋላ ነው መነጋገር ምንችለው እንጂ በደረቁ በደፈናው እንደዚህ ሆኑ ምትሉ ከሆነ you guys are wasting your time will continue we have a right ስለዚህ ሳታውቁም በማወቅም ሆነ ሳታውቁ ለወያኔ ዱላ አትሁኑ ኦሮሞ አገር ለመገነጣጠል ሳይሆን ኦሮሞ ያቺን አገር አባት የዛች አገር አካል ነው የሱ እጅ ዲሞክራሲም ከመጣ እዛች አገር ላይ ኦሮሞ ነው ሁሉ ነገር አብዛኛው ማድረግ ያለበት ኦሮሞ አማራ ከሁሉም የሁሉም ብሔረሰብ ተጽዕኖ እዛ አገር ላይ መኖር አለበት የሁሉም ባህል እዛ ላይ መገኘት አለበት ሁሉም ድርሻው ማግኘት አለበት ያለበለዛ እንደዚህ በደፈና የዱራን ኢትዮጵያ እናመጣለን ብላችሁ የምትሽከረከሩ አባቴ የሞተላት 10000 ጊዜ ምናምን ትልከሆነ አይሰራልህም ስለዚህ ተመለሱ come down guys በጣም ቴምፕሬቸራችሁ በጣም ጨምሯል የፌስቡክ አክቲቪስቶች ቴምፕሬቸራችሁ ዳውን መሆን አለበት አንዳንዳችሁ ደግሞ ሰምተናል ያጠጣችሁ ያደራችሁ ጧት አይናችሁ እየቀላ ነው መታችሁ የምታወሩት አንዳንዶቹ ደግሞ መድኃኒት እንደምትወስዱ እናውቃለን because ግማሾቻችሁም በቃ ወደ ማበድ እየደረሳችሁ ስለሆነ መድኃኒት እንደምትወስዱ እናውቃለን ስለዚህ ፕሊዝ ከመናገራችሁ በፊት ኦሮሞ ላይ አፋችሁን ከመክፈታችሁ በፊት ጀዋር ላይ አፋችሁን ከመክፈታችሁ በፊት መጀመሪያ ቴምፕሬቸራችሁን ቼክ አድርጉ መድኃኒታችሁንም ቼክ አድርጉ መጠጣታችሁ ካደራችሁም ተውት ያዛን ቀን ቪዲዮ አትቅዱ ፕሊዝ እስኬፕ አድርጉና አይምሯችሁ ፍሬሽ ሲሆን እንደዛ ወደዚህ በሉና ተናገሩ መልእክት ስጡ ለሰው የሚያግባባ ነገር ተናገሩ እና እንደዛ ነው እንጂ መሆን ያለበት አዳሜሽን እየሰከርሽ እየመጣሽ መድኃኒትን ሳትወስድ እየመጣ ኦሮሞ ስትል
Bagana ge anduftan hota haga namni dufu ሙዚቃ ከናን ስናፈራ ይሄ ሙዚቃ ጋብዛችኋለሁ ዛሬ በአማርኛ ነው ስለዚህ ትንሽ እስቲ ቢልድ ያርግ ይሄ ሙዚቃ ጋብዛችኋለሁ ዛሬ ብዙ ምን እንነጋገረው ነገር አለ ይሄ መልእክት ብዙ አክቲቪስት ባዮኖች አሉ ዘንድሮ ይሄን ሳምንት ቴምፕሬቸራቸው አፕ የሆነ Hamid Ahmed what's up ha bro mo Wali Devina Arawan hedu wandu bonu jira Torban khana activistota warra ifinjoo jira activistota Facebook itahani activistota siyasa tahani addan beeyne hayyota keenya irratti matarabbaha jirani obsine nu sanjenne difne jira nutis ga amma afaan isaan beekaniin ittimu qabna arrantana ani sanganda cabsatu manga afaan amaratin ittima hagasu haga namni sasseenu muziqa kana dhageeffadha يا راشد نو ما بشير እስቲ ገባ በሉ ዛሬ በአማርኛ ነው ፕሮግራሙ የአማርኛ ነው ሰሞኑን ማት አክቲቪስት ባይኖች የሚሉት ከባድ ጦርነት ከፍተዋል እና እስቲ ለምንድን ነው ጦርነቱ የተከፈተው አብረን ያለን እስቲ እስከዛ አንዳንድ ሰው ሲገባ ይሄ ሙዚቃ ጋብዣቸዋለሁ tutukan indendeenyo akana alifna malu setambo ኦሮሚያ ምድር ላይ አሰላቢ በስቶ ተካፋይ በኩና ገራሲ አቁበት ሞኝ ተባልና ወድና ደርሰፋና ቆጨን የቆይ ያዋጫ ወተመታይ ታሪክ ኦሮሚያዊነቴን ወደዋለሁ Akana rako bas lucho bagana ga dufte እንኳን ደህና መጣ ኦሮሚያዊነቴን ወደዋለሁ ይታየኛል ሊነጋጋ ሲደርስ ይጠፋል ሰማይ ይታየኛል ንጉስና ዝናብ ይወርዳል ከላይ ያን ጊዜ ብሔር ከብሔር ጋር ተፋቅሮ ይኖራል ያን ጊዜ አማራ ከጫና መለየት ይቀራል ኦሮሚያዊነቴን ወደዋለሁ Arre se tan lindo que nada
laleenyu taane gaa hundinuu odeeffata hundinuu odeeffata yaa bishaan biraa laleenyu taane hundinuu odeeffataa jedha daawwitoo galatoonfachuun fedha arraan tana ilmaan oromoo guutuu addunyaarra kan jirtan kan biyya alaa alii oromoo firoottan oromoo warreen afaan oromoo dubbatan hunda toltu oromoo warri feetan arrallee nageenyi kiyya onni irraa ka burqe simbira hagoon isinin ja'a torbaan kana duula cimaa deemaa jira duula sanigaa nutilleen daawwachaa turre anilleen baga nagaan dhuftanii isinin ja'a arraan tana iyyoobillee baga nagaan dhufte